መጀመሪያ ፈቃደኛ ሆኖ በመገኘቶ በጣም አመሰግናለሁ። ለረጅም ዓመታት በበረሃ ትግል ህይወት በተጋድሎ በትጥቅ ትግል ቆይተዋል። ከዛም በተረጋጋው ስርዓት ደግሞ በከፍተኛ ወታደራዊ አመራር ሆነው ቆይተዋል። በተለይ የትግል ቆይታውን ዓላማ አሁን ከሚያዩት ተጨባጭ ሁኔታ ጋር እንዴት ያዩታል? ጥያቄውን እየፈራ ነው የጠየቀኝ። ያው ወታደር ጠይቆ አያውቅም መሰለኝ ቃለ መጠይቅ። ለማንኛውም አሁን ወታደር አይደለሁም ሲቪል ነኝ። ስለዚህ አትፍራ። የጠየቀኝ ጥያቄ ጥሩ ነው። የትጥቅ ትግሉ ወቅት በአስቸጋሪነቱን በቃላት መግለጽ አይቻልም። አስደናቂ ከሆኑ ነገሮች አንዳንድ ነገሮችን መናገር ይቻላል። ለምሳሌ ያክል ወይ ባዶ እግርህን ነው የምትሄደው ወይ ደግሞ ይሄ ከጎማ የሚሰራ ነጠላ ጫማ አድርገህ ነው የምትሄደው እና እግር ይሰነጣጠቃል። እግር ሲሰነጣጠቅ በመርፌ ነው የሚሰፋ። በመርፌ ይሰፋና ሞራ አርገህበት በጋለ ብረት እንደ ጫማ ትበይደዋለህ ማለት ነው። እግርን እንደዛ እየተበየደ የመጣ ነው በትጥቅ ትግሉ። በትጥቅ ትግሉ ወቅት ከፍተኛው ስራ የጠላትን ኃይል ደምስሰ ድል ማምጣት ነውና ያ እነዚህ አስከፊ የሆኑ ነገሮች መስዋዕትነቱ መግለጫ የለውም ብዬ ነው። የህይወት መስዋዕትነቱ መግለጫ የለውም። ብዙዎች ጓደኞቻችን የዛሬ ድልን ሳያዩ እዛው ቀብረናቸው የመጡ ያለፉ አሉ። እነዚህ የሚገለጽበት ቃል ስለሌለው ነው እነዛን ነገሮች ማነሳው እንጂ ከፍተኛው መስዋዕትነት ተከፍሎበታል። እንግዲህ ግንቦት 20 እና ግንቦት 19 እና ግንቦት 20 ሁለት የተለያየ መሰረታዊ ልዩነት ያላቸው ቀኖች ናቸው። ግንቦት 19 እኛ የሽምቅ ተዋጊዎች ነን። ግንቦት 19 ግንቦት 20 ግን መንግስት ነን። እነዚህ ሁለቱ ቀኖች መሰረታዊ ልዩነት ያላቸው ቀኖች ናቸው። በ19 መንግስት አልነበርንም። የምንጠብቀው የለም፣ የምናስተዳድረው ህዝብ የለም፣ የምንሰበስበው ግብር የለም፣ የምንገነባው ድልድይ፣ ትምህርት ቤት፣ መንገድ፣ ባቡር ምን የለም። ግንቦት 20 ግን እነዚህን ሁሉ ኃላፊነቶች የተቀበልንበት መንግስትን የመሰረትንበት ቀን ነው። መሰረታዊ ልዩነት አላቸው። ከዚህ ስነሳ ከግንቦት 19 እና ከግንቦት 20 ለኔ የሚከብደኝ ግንቦት 20 ነው። ከግንቦት 20 ያሉ ጉዳዮች በጣም ከባድ ናቸው። እንዴት? ግንቦት 19 ውጊያ ነው። ቀላል ነው ማለት አይደለም። በጣም ከባድ የህይወት መስዋዕትነት የሚጠይቅ አንድ ነቅጧ ላይ የሰፈረን ወታደር አቅደህ ያን ወታደር ትደመስሳለህ። ያ ወታደር ተመልሶ አይመጣም። ሌላ ወታደር ነው የሚገጥመው። ከግንቦት 20 በኋላ ከባድ የሚሆነው የሰው አስተሳሰብ ነው የምትቀይረው። የሰው አስተሳሰብ መቀየር ደግሞ የአንድ ነቅጧ ላይ የሰፈረን ወታደር እንደምትደመስሰው በአንድ ቀን የሚያልቅ አይደለም፣ አመታትን የሚወስድ ነው። አስተሳሰብ ካልቀየርክ ደግሞ የጋራ መዝሙር አይኖርህም፣ የጋራ አስተሳሰብ አይኖርህም፣ የጋራ ግብ አይኖርህም። መበታተን ነው የሚሆነው። ስለዚህ እልህ አስጨራሽ ኃላፊነቱ የበዛበት ቀን ከሌሊት ልትሰራ የምትጠበቅበት ሁሉንም ነገሮች የሚያጠቃልለው የሰው አስተሳሰብ መቀየር ስለሆነ ከባድ ነው። አስተሳሰብ ስትቀይር ድህነትን ልታጠፋ በጋራ ትዘምታለህ። ምክንያቱም የድህነት ጉድጓድ ሩቅ ስለሆነ። ሁለተኛ አስተሳሰብ ስትቃኝ የዴሞክራሲ ግንባታውንም የዛኑ ያክል ታጎለብተዋለህ ማለት ነው። ሶስተኛ አስተሳሰብን ስትቀይር የመልካም አስተዳደር አሁን አስቸግሮን ያለ የመልካም አስተዳደር ጉዳይንም እያሳደግክ ትሄዳለህ ማለት ነው። ስለዚህ
ግንቦት 19 ሽምቅ ተዋጊ እልህ አስጨራሽ መስዋዕትነትን የሚጠይቅ ትግል ያለበት የራሱ ምዕራፍ ነው። ከዚህ እልህ አስጨራሽ ከዚህ የበለጠ ስራ የሚጠይቅ ቀን ከሌሊት መስራት የሚጠይቅ ደግሞ ግንቦት 20 ነው። አሁን በገለጽኩበት መንገድ ማለት ነው። ያኔ ትግል ሜዳ ላይ ሆነው ሲያስቡት ሲያልሙት የነበረውን ፍሬ አሁን እንዴት ያዩታል? የመጀመሪያው የተገኘ ድል አለ። ከሱም እርካታ አለኝ። ቅድም እንዳልኩት እንግዲህ የሰው አስተሳሰብ መቀየር ራሳችንም ከበረሃ የመጣን ሰዎች እኛ ተቀይረን ነው ሌሎቹን የምንቀይረው። ስለዚህ የራሳችንንም አስተሳሰብ የመቀየር የሌሎችንም አስተሳሰብ የመቀየር ጉዳይ ሂደት ነው። ከዚህ የተነሳ የመጣ ድል አለ። እስካሁን ድረስ የመጡ እድገቶች አሉ። በእድገቶቹ ደግሞ የራሳቸው እድገቱን ወደ ኋላ የሚጎትቱት ችግሮች አሉ። እነዚህ ችግሮች ደግሞ በተጀመረው መንገድ ጠንካራ ትግል ማድረግ ነው። ጠንካራ ትግል ለማድረግ ደግሞ ዛሬ እንደ ትንታግ የሚንተገተግ ወጣት አለ። ስለዚህ በትግል እነዚህ የሚስተካከሉ ነገሮች ናቸው። እኔ የህይወት መስዋዕትነት የጠየቁ ነገሮች እና ትንሽ እንደ ታሪክ ኢትዮጵያ መዝግባው ያለፈችው የአምናው አይነት ነገር ሊፈጠር የሚገባው ነገር ነው ብዬ አላምንበትም። የህይወት መስዋዕትነት ሊጠይቅ የሚገባው ጥያቄም አይደለም፣ ለዛም የሚያደርስ አይደለም እና አሁን ሰላማዊ በሆነ መንገድ ታግለ የምትፈልገውን ወደ ግቡ ማድረስ ይቻላል እና እርካታ ከሌለህ ደግሞ መነሻ የለህም፣ መነሻ ከሌለ መድረሻ የለህም። ይሄ ነው። ጀነራል በጣም የሚገርመው ነገር በጦር ሜዳ ህይወቶ በጣም አስገራሚ ገጠመኝ ካጋጠማቸው መካከል አንዱ ቢሊሱማ ወልቂጡማ የሚባለውን የዘመቻ አቅጣጫ በተለይ በምዕራብ ኢትዮጵያ በኩል የመጣውን ኢህአዴግ በዛ ነው የመጣው። እሱ በዛ ስያሜ ነበር የሚጠራው አስታውሳለሁ እኔ እና በዛ ወቅት ጠላት ምሽግ ላይ ወጣችሁ ነበር ይባላል። እንግዲህ ጠላት ምሽግ ላይ ደርግ የመጨረሻው አፋፍ ላይ ነው ያለው። አልሞት ባይ ተጋዳይነቱ ከፍተኛ ነው የሚሆነው። እንዴት ነው እንዴት ወጣችሁ? ምን የተፈጠረው ነገር? ከዛ እንዴት ተረፋችሁ? እንትኑ ምንድነው? የኡኬ ይባላል እርሻ ጣቢያ ነው፣ የእርሻ ቦታ ነው እና እኛ ጽጌ የምትባል ከወለጋ ነቀምት ወጣ ብለ የምትገኝ ከተማ እሷን አስለቅቀን ነቀምት ልንገባ ነውና አባዱላ ዋዙን ሰጠኝና እኔ በምሽት ጧት ማለዳ ላይ የሚጀምረውን ውጊያ ኮማንድ ፖስት ማደርግበትን ቦታ ለመያዝ ነው የሚሄደው። መኪናዋ የተወሰነ ቦታ አደረሰችኝ። ከዛ በኋላ በእግር መሄድ አለብኝና እኔ የኔ ኦፕሬተር ኑሩ ይባላል የሆነ አንድ ጠመንጃ ያለ 2 3 4 አካባቢ ነን። ጥበቃ ምናምን የሚባል ነገር የለም፣ ምክንያቱም ግራና ቀኝ በሙሉ ሰራዊት ነው እና ያለው። ስንሄድ ከዋዙ እንደወረድኩኝ እኔ የምፈልገው አንድ የቲፒኤልኤፍ ክፍለ ጦር አዛዥ አለ፣ ሐዋዝ ይባላል። እሱን እየፈለኩት ነበር። የት ነው ያለው? እዚህ ነኝ ይለኛል። ቦታውን በፍጹም እንትን የለውም፣ የምልክት የለውም። ለጥ ያለ ሜዳ ነው፣ የተከመረ በቆሎ ነው ያለው። እዚህ ነኝ ይለኛልና ያንን ሳላገኝ ቀርቼ 20 ሜትር ነው ከምሽጉ የሚቀረን ለደርግ ያዘው ምሽግ 20 ሜትር ቀረን። 20 ሜትር ሲቀረን አሁንም አላየሁም እኔ፣ ልጆቹም አላየሁም። ጨለማ ነው፣ ድቅድቅ ጨለማ። ነገር ግን ኮቴያችንን ሰማና ተኮሰ። ሲተኩስ ኦፕሬተሬን እጁን መታው። ከዛ በኋላ ሁላችንም መሬት ያዝን። ተስበን ወደ በቆሎ አገዳ አለ፣ በቆሎ አገዳ ውስጥ ገባን። ዜን ምልክት የሆነን ተኩሱ ነው። አሁን ከዚህ ከሐዋዝ ጋር የተገናኘንበት እኔ ያለው ተኩሱ ጋር ነው። የት ነው ያለው? ምልክት ስጠኝ አልኩት። ከዛ በኋላ በተኩሱ እንግዲህ አንዳንድ ጊዜ በዲግሪ ትናገራለህ፣ አንዳንድ ጊዜ በሰዓት ትናገራለህ፣ አንዳንድ ጊዜ በተለያየ ነገር ትናገራለህ። ከተኩሱ አሁን ካለህበት ተኩስ 2 ሰዓት ላይ ነው ያለሁት አለ። እንዲህ ስታይ በቀጥታ 2 ሰዓት ይሄ ነው።
እንዲህ ከሆነ ቀጥታ የምታየው 2 ሰዓት ላይ ካለ በዚህ በኩል ነው መሄድ ያለብን። 2 ሰዓት ነው ላይ ነው ያለው ታል ተስበን ደረስን። በዚህ ነው ያመለጥነው። ልጁ ቆሰለ፣ ግን እጁ ነው የተሰበረው። እስካሁን ግን መከላከያ ውስጥ አለ ኑሩ። ጀግናን በጣም እንዴት ነው ተመሰጣችሁ? ሌላ በጣም የሚገርም ነው። ሌላ ደግሞ ሌላ ገጠመኝም አላቸው። በተለይ ደግሞ እዚህ በአማራ ክልል በተለይም ደግሞ ጎጃምና ጎንደር በተለይ ጎጃምን የያዘው ዘመቻ ቴዎድሮስ በሚል ስያሜ ይጠራ የነበረው የኢህአዴግ ሰራዊት ነው እና ደብረ ማርቆስን ለመያዝ የሆነ እቅድ ተዋጡና ማታ አስተነጋገሩ፣ አመሻችሁ። ጠዋት በምትይዙበት ሰዓት ግን ተኝታችኋል። እናንተ ምንድን ነበር የተፈጠረው ነገር? የሚገርም ነው። ደግሞ የወታደር ውስጥ ሆኖ እንቅልፍ ከወሰደ አደገኛ ነገር ነው። የቅድሙን ይፈራል ያልኩትን ነገር አንስቻለሁ። ይሄ ሰውዬ አይፈራም። በደንብ አድርጎ ነው ኢንፎርሜሽኑን በደንብ ሰብስበዋል። ለማንኛውም ምንድነው የሆነው? እኔ የተነሳሁት ከደራ ነው። ጓደኛ ያለ ጌታቸው የተነሳውም ከደራ ነው። አባዱላ ከወገልጤና ወደ መርጦ ለማርያም ነው የተነሳ። ሁላችንም የትኖራ ላይ ተገናኘን። ከየትኖራ እንደገና ደብረ ማርቆስን መያዝ አለብን። የትኖራ ላይ ተገናኘን። ከየትኖራ በእግራችን ስንጓዝ ሙሉ ቀን ዋልንና የትኖራን ቆርጣችሁታል እኮ ደብረ ማርቆስ እዚያ ነው። ያው አዎ፣ ከደብረ ማርቆስ የትኖራ በኋላ ደብረ ማርቆስ ነው ኦፕሬሽኑም። ሁለተኛው ኦፕሬሽን እሱ ነው። ከዛ በኋላ ቀኑ ሙሉ ስንጓዟል። አይሮፕላኑም ያባረረናል። ሜዳ የጎጃምን ሜዳ ታውቃለህ፣ መደበቂያ የለህም። እዛው መተኛት እንጂ ሌላ የምትጠለልበት የለም እያሉ ነው ጀነራል። ስለዚህ ማታ ስንጓዝ ካመሸን በኋላ ወደ 12 ሰዓት አካባቢ ሁላችንም ኦሪንቴሽን ለመስጠት ቁጫል። ብዙ ነው ያለው፣ የክፍለ ጦር አመራሮች፣ የግንባር መሪዎች፣ እነዚህ ሁሉ አሉ። የመጀመሪያ ኦሪንቴሽኑን አባዱላ ጀመረ። ኦሪንቴሽን ሰጠን፣ ምን እንደሚሰራ፣ ማን ቤት በኩል እንደገባ፣ ኃይሉ ምን እንደሆነ ይሄን ሰጠን። እሱ አንድ ሰው ንግግር ሲጀምር ተኝተዋል። ንግግር የጀመረውም የራሱን ተነጋገረና ንግግሩን ሲጨርስ ተኛ። አንዱ የተቀበለውም ንግግሩን ሲጀምረና ሲጨርስ ተኛ። አራተኛ አምስተኛ የሚቀበለው የለውም፣ ሌሎች ተኝተዋል። ሁላችንም ተኝተናል። ከዛ በኋላ አሁን እኛ ከደብረ ማርቆስ 5 ኪሎ ሜትር ላይ ነው ጠላት የሚጠብቀን ብለን ነው ያሰብነው። ጠላት ግን 12 ኪሎ ሜትር ወጥቷል ወደዚህ። ይሄ ብቻ ሳይሆን እኛ በመተኛታችን ሰዓት አሳልፈናል። መሮጥ አለብን። አሁን በቅሎ አለ፣ ጠመንጃ ምንድነው ከባድ መሳሪያችንን የያዙ አህዮች አሉ። ስለዚህ በጣም መሮጥ አለብንና ከዛ እዚህ ጥበቃ ላይ የነበሩ ልጆች ዞሮ የሚጠብቁን፣ ሁላችንም ዝም ስንል መተው ቀሰቀሱ። 1 ሰዓት ተኩል አሳልፈናል። ብድግ ስንል የሆነውን አናውቅም። በኋላ ብድግ አልንና ደነገጥን። ዜን ትንሽ የአላ አይደለ ሪስቶርድ የማድረጊያ ማስታወሻ በዚህ ተባልን። ድሮንም እናውቃለን ቤት እንደምገባ። ፍጠን ሩጥ ተባለ። ዲዲ ስንሮጥ መጨረሻ ላይ 5 ኪሎ ሜትር ላይ እናገኘዋለን ያልነውን ጠላት 12 ኪሎ ሜትር ላይ ተደባለቅን። ምሽግ ገባን። እርስ በርስ ምንም መደባለቅ ማለት ነው። ተደባለቅን። ከዛ በኋላ ጠመንጃ ያዙና ይሄ ጥይት የያዙ በቅሎቻችን ግንባራችንን እየረገጡ ሄዱ ወደ ኋላ። አሁን እንግዲህ ከጠላት ጋር ምሽግ ገብተሃል። ከጠላት ጋር ምሽግ ከገባ በኋላ ከዛ ወጥተህ ሌላ ሰው አደራጅቼ እዛ የተበታተነውን ሰብስቤ እመጣለሁ ማለት በራስ ላይ መፍረድ ነው። የሚሆነው ምንድነው? ምሽጉን ተጋርተህ ራስህ እንደ ተዋጊ ሆነ መዋጋት ነው። ስለዚህ እኔ 6 ልጆች ናቸው ከኔ ጋር የቀሩ። 6 ሆነን የምንይዘው ምሽግ ያዝን። ከዛ በኋላ ሌሎች ከኋላ እስኪመጡ ድረስ ደግነቱ የሚተኮሰው ጥይት ብዙ ሰው አልጎዳብንም። ዜን ምሽግ ገባን። ምሽጉ ከገባን በኋላ እዛ የነበረውም ኃይል በእኛ ምሽግ መግባት ተደናገጠ። እንደዚህ አይነት የለማ አይቶ አያውቅም። እኛ ሳንዳቅ ነው የገባ ነው። እሱ ግን ምን አይነት እብድ ደፋሮች ናቸው በሚል አይነት መንገድ ሽሽቱን ይጀምራል። እሱ ሸሸ። ከዛ በኋላ የኛ ኃይልም ተሰባሰበ። እኔ የመጀመሪያው የቆሰልኩት እዛ ላይ ነው፣ በዛ ዕለት ማለት ነው። ዜን
የማስታውሰው ይሄ ነው። በተደጋጋሚ መኪና አደጋም እንደደረሰቦት ሰምቻለሁ። በአንድ ቀን 2 ጊዜ መኪና ተገልብጦም እንደተረፉ ሰምቻለሁ። በነገራችን ላይ ትልቅ ጠባቂ አምላክ አለዎት እርሶ እና በዚህ ላይ ምንድነው የሚሉት? የእውነት ነው ይሄ 2 ጊዜ በአንድ ቀን አደጋ ምንድን ነበር የተፈጠረው? አጠራ እውነት ነው። አባዱላ ምን ይላል መሰለ፣ ከዚህ ሰውዬ ጋር አትሄዱ፣ ወይ ሽፍታ ይተኩስበታል ወይ በመኪና ይገለብጣቸዋል ይለኝ ነበረ። ብዙ ሰዎችን ይፈጥሩ ነበር ከሱ ጋር እንዳትሄዱ። እኔ አይደለም እነዳው እንዴ የሚነዱ ሾፌሮች አሉ። ለማንኛውም 11 ጊዜ ተገልብጫለሁ። እግዚአብሔር የተመሰገነ ይሁን ድኛለሁ። በቀን 2 ጊዜ ተገልብጫለሁ። እንግዲህ ረጅም ዘመን ረጅም ዓመታት በትግል ዘመን አሳልፈዋል፣ በትግል ላይ አሳልፈዋል። እዚህም ብዙ ጊዜ ቆይተዋል። ግን አሁንም ገና ወጣት ናቸው። ምንድነው ሚስጥሩ ለመሆኑ? ምንድነው እንደዚህ ያለ? በዚህ መንገድ ስለገለጽከኝ በጣም አመሰግናለሁ። ዋናው ነገር ውስጣዊ ሰላም ነው። ፍርሃ እግዚአብሔር ካለህና ውስጣዊ ሰላም ካለህ አታረጅም። ውስጣዊ ሰላም ከራስ ጋር መታረቅ። የኪነ ጥበብ ባለሙያ ናቸው። ተዋጊ ብቻ ሳይሆኑ 1-2 የሙዚቃ መሳሪያ ይችላሉ። ብዙ የሙዚቃ መሳሪያ ይችላሉ። እኔ ሁሉንም የሙዚቃ መሳሪያ ይችላሉ። በጣም ውዝዋዜ ዳንሰርም ናቸው ነበሩ ይባላል። በጣም እና ሁለገብ ሰው ናቸው ብለን ልንገልጻቸው ሁለንተና ብለን ልንገልጻቸው እንችላለን ብዬ አስባለሁ። ጀነራል ባጫ እጅግ በጣም ነው የማመሰግነው። በዚህ አጭር ጊዜ እንግዲህ ፈቃደኛ ሆነው